which of the following line is true about the intercept and symmetry of the graph of f of x አለ x square minus 3x over x square minus 6 ለዚህ ፋንክሽን ኢንተርሴፕት እና ሲሜትሪው ትሩ የሆነ የትኛው ነው የሚለው ይሄንን ለማወቅ just even እና odd ፋንክሽን የሚባል አለ even ፋንክሽን ከሆነ ምንድነው የሚሰጣችሁ f of minus x ማለት ከማን ጋር እኩል ይሆናል ከf of x ጋር እኩል ይሆናል ይሄ በሚሆንበት ጊዜ symmetrical with respect to y axis ይሆናል ማለት ነው ሌላኛው odd በሚሆንበት ጊዜ ነው odd ማለት ደግሞ ምንድነው f of minus x ስተኩ minus f of x ከሰጣችሁ symmetric about ምንድነው origin ይሆናል ማለት ነው ስለዚህ እነዚህ እናያለን x intercept እና y intercept ቀላል ነው x intercept ከተባለ ማንነው y 0 ማድረግ ነው y intercept ከተባለ ደግሞ x ን ምን እናደርጋለን 0 እናደርጋለን ማለት ነው ስለዚህ the graph is symmetrical with respect to the origin የተባለ ስለዚህ odd ነው ወይስ even የሚለውን ቼክ እናደርጋለን ማለት ነው f of minus x እንፈልግ f of minus x ማለት ምንም ሌላ ታምር የለውም x ቦታ ላይ ማንን ተኩ ማለት ነው minus x ን ተኩ ማለት ነው ስለዚህ minus x cubed ይሆናል minus 3 into minus x ይሆናል ማለት ነው over minus x square minus 6 ይሆናል then ይሄ ማለት ምን ማለት ነው ይሄኛው odd ስለሆነ minus x cubed ይሆናል ይሄኛው ደግሞ minus of minus ምን ይሆናል plus ስለዚህ plus 3x ይሆናል over ይሄ even ስለሆነ x square ይሆናል as it is minus 6 ይሆናል ማለት ነው ስለዚህ አሁን ይሄና ይሄ ምን አይነት ሪሌሽንሺፕ አላቸው የሚለውን ለማወቅ ምንድነው የምናደርገው የዚህ ኔጌቲቭ የጋራ እናወጣለን ማለት ነው ኔጌቲቭ ስናወጣ ከዚህ ጋር minus into x cubed minus 3x ይሆናል over x square minus 6 ይሆናል ማለት ነው ሶ አሁን ይሄኛውን ስታዩት ከማን ጋር እኩል ነው ከf of x ጋር ስለዚህ f of minus x እኩል ነው ከ-minus f of x ጋር ነው ማለት ነው ምክንያቱም እቺኛዋ ማለት ከዚህ ጋር እኩል ስለሆነች ስለዚህ ፋንክሽናቸው ምንድነው odd ነው ማለት ነው odd ከሆነ ደግሞ the graph is symmetrical with respect to ምንድነው origin ማለት ነው ስለዚህ መልሳችን ማን ነው የሚሆነው a ይሆናል ማለት ነው ሌሎችን ማየት ትችላላችሁ x intercepts are plus or minus 6 ነው የሚለው x interceptን ለማወቅ ማን ነው 0 የምናደርገው y ማለት f of x ማለት ነው ስለዚህ ይሄ 0 ሲሆን 0 እኩል ነው x cubed minus 3x over x square minus 6 ይሆናል over 1 አድርገን ክሪስ ክሮስ እናደርገው ምንድነው የሚሆነው x cubed minus 3x እኩል ነው 0 ይሆናል x into x square minus 3 እኩል ነው 0 ስለዚህ ይሄ ትሩ እንዲመጣ አንደኛ x እኩል ነው 0 እና እዚህ ጋር ደግሞ x square minus 3 x square minus 3 እኩል ነው 0 እንላለን x square እኩል ነው 3 square root ስናደርገው ምንድነው plus or minus square root of x ስለዚህ እነዚህ ናቸው ማለት ነው የማን x intercept የy interceptን ለማወቅ ደግሞ ማን ላይ 0 እንተካለን x ላይ ስለዚህ 0 cubed minus 3 into 0 over 0 cubed minus 6 ይሄ ከላይ 0 ይሆናል 0 ሲከፈል ለማይነስ 6 0 ይሄ 0 ነው እንጂ ምን አይሆንም 3 አይሆንም ማለት ነው the graph is symmetrical with respect to y axis የሚለው ደግሞ አይሆንም ለምን ፋንክሽናችን ምንድነው odd ፋንክሽን ነው even ፋንክሽን ቢሆን ኖሮ ግን ምን ይሆናል በy axis ነው ሲሜትሪ የሚሆነው ለማለት ነው ለምሳሌ አሁን እንደዚህ ፓራቦላ ከሆነ ሲሜትሪክ የሚሆነው በማን ነው በy axis ነው ያ ማለት ምን ስለሆነ ነው even ፋንክሽን ስለሆነ ማለት ነው odd ፋንክሽን ከሆነ ግን ሲሜትሪ የሚሆነው በምን ነው በኦሪጂን ይሆናል ማለት ነው ለቲክቶክ አካውንታችን አዲስ ከሆናችሁ ፎሎ ማድረግና ላይክ ማድረግና አትርሱ ምክንያቱም ልክ የምንለቃቸው ቪዲዮዎች ወዲያው ይደርሷችኋል እንዲሁም ቲክቶክ ላይ እንደገባችሁ ቀጥታ ሪሌትድ የሆነ ቶፒክ ያመጣላችኋል ማለት ነው ስለዚህ ይሄን አድርጉ በጣም ቀላል ነው ይህ የ12ኛ ክፍል ናሽናል ኤግዛም 2015 የተፈተኑ ጥያቄ ነውና በጣም ቀላል ስለሆነ በዚህ መንገድ መስራት ትችላላችሁ ማለት ነው ከዚህ ትምህርት የምትይዙት ምንድነው even ፋንክሽን ምንድነው odd ፋንክሽን ነው ምንድነው even ፋንክሽን ከሆነ symmetric about y axis ነው odd ፋንክሽን ከሆነ ደግሞ about origin ነው x intercept ለማወቅ y ን 0 ነው የምታደርጉ y ማለት f of x p of x q of x ካለ እንደ y ነው የምትቆጥሩት እሱን y intercept ለማግኘት ደግሞ x ን 0 ታደርጉታላችሁ ማለት ነው አብራችሁን ስለቆያችሁ እናመሰግናለን መልካም ቆይታ What is the value of limit of x square minus 1 over x square plus 1 as x approaches to 1 የተባለ ይሄ ምንም ፈርዘር ሜድ አይጠበቅባችሁ ምክንያቱም undefined ስላልሆነ ማለት ነው ከዲኖሚኔተሩ ላይ undefined ቢሆን just ፋክተራይዝ አድርጋችሁ የሚጣፋውን ታጣፋላችሁ እዚህ ጋር ግን just 1 ብትተኩ ችግር ስለሌለው ምንድነው የሚሆነው 1 square minus 1 over 1
ስኩዌር ፕላስ 1 ይሆናል። ያ ማለት አንድ ስኩዌር ማለት 1 ነው ማይነስ 1 ኦቨር አንድ ስኩዌር ሲሆን አንድ ነው። አንድ ሲደመር አንድ ሁለት። ይሄ ማለት 0 ኦቨር 2 ያ ማለት ስንት ነው? 0 ይሆናል ማለት ነው። ስለዚህ መልሳችን ማን ነው? ኤ ነው። እናንተ እስኪ እዚህን ሊሚት ስሩልን። ሊሚት ኦፍ ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር ማይነስ 1 አስ ኤክስ አፕሮችስ ቱ 1። አሁን እዚህ ጋር አንድን ቀጥታ መተካት አትችሉ። ስለዚህ ምንድን ነው ማድረግ ያለባችሁ የሚለውን ጀስት ከዚህ በፊት ከተማራችሁት እንዲሁም ገበታ አካዳሚ ዩቲዩብ ቻናል ላይ ገብታችሁ የምታገኟቸው የተለያዩ ትምህርቶች አሉ። እነሱን ተጠቅማችሁ የዚህን ሊሚት ፈልጉልን። ኩዌስችን ነምበር 32 ናሽናል ኤግዛም የ2015 ግሬድ 12 ማትስ ዩኒቨርሲቲ መግቢያ ፈተና ጥያቄ ነው። በጣም ቀላል ጥያቄ ነው። ሁለት ሜትድ አለው። ኤ ቢ እና ሲን የምንፈልግበት ማለት ነው። ይሄ ምን ይባላል? ይህ ምን በመባል የሚታወቀው ነው? ፓርሻል ፍራክሽን ማለት ነው። ይሄኛው ጀስት ኢንቴግሬሽን ላይም በጣም ይጠቅማል። ይሄ ፓርሻል ዲኮምፖዚሽን ማለት ነው። ስለዚህ አሁን ይሄንን በሁለት መንገድ ስናሳያቸው የመጀመሪያው መንገድ ይሄኛውን ጀስት የጋራ እናወጣለን ማለት ነው። ለዚህኛው የዚህኛው የጋራ ይሄ ነው የሚሆነው ራሱ። ስለዚህ ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ስኩዌር ይሆናል ማለት ነው። ከዛ ይሄንን ለዚህ እናካፍላለን። ይሄ ሲካፈል ለዚህ ጀስት ኤ ኢንቱ ኤክስ ማይነስ 1 ዘ ሆል ስኩዌር ይሆናል ፕላስ ቢ ኢንቱ እንልና ይሄ ሲካፈል ለዚህ ምንድን ነው የሚሆነው? ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ይሆናል ማለት ነው። ፕላስ ይሄ ሲካፈል ለዚህ ደግሞ የስኩዌሩ በስኩዌሩ ስለሚጠፋ ሲ ኢንቱ ኤክስ ፕላስ 2 ይሆናል ማለት ነው። ሶ ምንድነው የምናደርገው? የመጀመሪያው ይሄ እኩል ይሆናል ብለን እናስቀምጠው እዚህ ጋር ኤክስ ስኩዌር ፕላስ 14 ኦቨር ኤክስ ፕላስ 2 ኢንቱ ኤክስ ማይነስ 1 ዘ ሆል ስኩዌር ማለት ነው። ስለዚህ እነዚህ እኩል ስለሆኑ የግዴታ ከላይ ያለው እኩል መሆን አለበት ነው። ሶ አሁን ኤክስን ስንት ተካለሁ መሰላችሁ? አንድ ተካለሁ። አንድ ስተካ ኤ እና ቢ ይጣፋሉ። ከዛ በኋላ ማንን ማግኘት ይችላሉ? ሲን ማግኘት ይችላሉ። ስለዚህ አንድ ስተካ እዚህ ጋር አንድ ሲቀነስ አንድ 0 0 ሲባዛ በ 0 ይሆናል። እዚህ ጋር አንድ ስተካ አንድ ሲቀነስ አንድ 0 0 ሲባዛ እዚህ ጋር አንድ ስተካ 3 0 ነው የሚሆነው ማለት ሙሉ 0 ያደርገዋል። እዚህ ጋር አንድ ስተካ አንድ ሲደመር 2 3 3 ሲባዛ በሲ 3 ይሆናል ማለት ነው። እኩል ነው። እዚህ ጋር አንድ ስተካ አንድ ስኩዌር ሲሆን አንድ ሲደመር 14 15 ሲካፈል ለ3 ሲካፈል ለ3 ሲኩል ነው 5 ይሆናል ማለት ነው። ስለዚህ አሁን እዚህ ጋር ጨረስኩ ማለት ነው በቃ። ስለዚህ ይሄ አይሆንም፣ ይሄ አይሆንም፣ ይሄ አይሆንም። ስለዚህ መልሱ ይሄ ነው የሚሆነው ማለት ነው። የግድ ኤቢሲ ነው ላልፈልግ እችላለሁ፣ ግን አሁን ለእናንተ ለማሳየት እንስራው። ሙሉ ኤ እና ቢንም እንፈልግ። አሁን ሲን ካገኘው ቀጣይ ደግሞ ማን ዜሮ ማድረግ ፈልጋለሁ? ይሄኛውና ይሄኛው ዜሮ ማድረግ ፈልጋለሁ። ጀስት ይሄኛውን እና ይሄኛው ይሄን ዜሮ ለማድረግ ኤክስ እኩል ነው ማይነስቱን ወስዳለሁ ማለት ነው። እዚህ ጋር ማይነስቱን ስተካ ይሄ ዜሮ ይሆናል። እዚህ ጋር ማይነስቱን ስተካ ይሄ ዜሮ ይሆናል ማለት ነው። ስለዚህ እዚህ ጋር ደግሞ እመጣለሁ። ሶ ምንድነው የሚሆነው? ኤ ኢንቱ ማይነስ 2 ማይነስ 1 ዘ ሆል ስኩዌር ይሆናል ማለት ነው። እኩል ነው እዚህ ጋር ማይነስ 2 ስኩዌር ፕላስ 14 ይሆናል። ስለዚህ ማይነስ 1 ማይነስ 2 ማይነስ 3 ነው። ስኩዌር ሲሆን 9። ስለዚህ 9a እኩል ነው ማይነስ 2 ስኩዌር ሲሆን 4 ሲደመር 14 18 ይሆናል ማለት ነው። ሶ ሲካፈል ለ9 ሲካፈል ለ9 ለዚህ ጠፋና a ስንት ይሆናል? 18 ሲካፈል ለ9 2 ይሆናል ማለት ነው። ስለዚህ a 2 ዘና ማን ማግኘት ይችላል? ቢን። ስለዚህ ሁሉንም 0 ተካለው ማለት ነው። ኤክስ ላይ 0 ሲተካ ማግኘት ይችላል። ኤ ስንት ነው? 2 2 ኢንቱ 0 ሲቀነስ 1 ማይነስ 1 ስኩዌር ሲሆን 1 ስለዚህ 1 ማለት ነው። ፕላስ ቢ ኢንቱ 0 ሲደመር 2 ስንት ይሆናል? 2 0 ሲቀነስ 1 ማይነስ 1 2 ታይምስ ማይነስ 1 ማይነስ 2 እዚህ ጋር 0 ሲተካ ሲ ስንት ነው? አግኝቻለሁ 5 5 ሲባዛ 2 10 ማለት ነው። እኩል ነው ይሄ 0 ስለሆነ 14 ይሆናል ማለት ነው። ስለዚህ ምንድነው የማደርገው? 2 ሲኛው ማይነስ 2b ይሆናል ፕላስ 10 እኩል ነው 14 2 ሲደመር 10 ስንት ነው? 12 ወደዛ 3 ዳት ከ14 ላይ ቀንሳለሁ ማለት ነው። ማይነስ 2b ማለት 14 ሲቀነስ 12 ማይነስ 2b እኩል ነው 2 ሲካፈል ለ2 ሲካፈል ለ2 ያው ቢ እኩል ነው ስንት ይመጣል? -1 ይመጣል ማለት ነው።
ግን ሲስተማቲክ መሆን አለባችሁ በደንብ። እዚህ ጋር ጥንቃቄ። አሁን ይሄኛውን የኤን እና የቢን የፈለኩት ጀስት ለእናንተ ለማሳየት እንጂ የሲን እዚህ ጋር እንዳገኘው መጨረስ እችላለሁ። ሲን በትክክል ካገኛችሁት ማለት ነው። ምክንያቱም 3 6 ማይነስ 5 5 ነው። ሌላ እዚህ ጋር 5 ቢኖር ጀስት 5 5 ስላለ ቀጣይ ኔክስት ኤ እና ቢን ትፈልጋላችሁ። ከዛ ውጭ ግን ቀጥታ ኤን ማግኘት ይቻላል። ሁለተኛው መንገድ ምንድነው የምናደርገው? ይሄ በጣም የሆነ ይሰፋባችኋል በጣም። ያ ማለት መሰላችሁ ኤክስ ማይነስ 1 ስኩዌር ታደርጋላችሁ። ከዛ በኋላ ያባዛችሁ ትሄዱና ኤክስ ስኩዌር ያለውን አብራችሁ ኮሌክት ታደርጋላችሁ። ኤክስ ለምሳሌ እዚህ ጋር ይኖራል እዚህ ጋር የለም፣ እኩል ነው 0 ትላላችሁ። ኮንስታንት ብቻ ያለውን ደግሞ ከ14 ጋር ኪት ታደርጉታላችሁ ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ደግሞ ኤክስ ማይነስ 1 ስኩዌር ማለት ምንድነው? ኤክስ ስኩዌር ማይነስ 2x ፕላስ 1 ይሆናል ማለት ነው። ታይምስ ኤ ስታደርጉት ምን ይሆናል? ኤክስ ስኩዌር ይሆናል። ኤክስ ስኩዌር ማይነስ 2ax ፕላስ ኤ ይሆናል ማለት ነው። እዚህ ጋር ደግሞ ኤክስ ታይምስ ኤክስ አሁንም ምን ይሆናል? ኤክስ ስኩዌር ይሆናል ማይነስ ኤክስ አለ 2x ፕላስ ኤክስ ይሆናል። ከዛ 2 ሲባዛ ማይነስ 1 ከዛ ይሄንን በማን በቢ ስታባዙት bx ስኩዌር እዚህ ጋር bx እዚህ ጋር ማይነስ b ይሆናል ማለት ነው። ዘን እዚህ ጋር ደግሞ cx ፕላስ 2c ይኖራል ማለት ነው። እኩል ነው ካደረጋችሁ በኋላ x ስኩዌር ሲደመር 14 ይሆናል ማለት ነው። በጣም ኢቴክስ ታይም በነገራችን ላይ ዘን ax ስኩዌር ፕላስ bx ስኩዌር እኩል ነው ስንት ነው የምንለው? x ስኩዌር እላለሁ ማለት ነው። ከዛ ደግሞ x ያላችሁን እንፈልጋለሁ። ማይነስ 2a ፕላስ b ፕላስ c እኩል ነው 0 እላለሁ። ከዛ a ማይነስ b ፕላስ 2c እኩል ነው 14 እላለሁ። ከዛ እሱን ሶልቭ አደርጋለሁ። እኔ እሱን አልመክራችሁም። ከዛ ይልቅ ምንድነው ብታደርጉ ይችላል? ይሄ ፋክተራይዝ የሆነ ነገር ስለሆነ ይሄንን 0 የሚያመጣ ቁጥር ነው የምትፈልጉት። እርግጠኛ ደግሞ ታገኛላችሁ። ለምሳሌ ይሄንን 0 ለማድረግ መጀመሪያ ማንን የተካሁት? አንድ ተካው። እዚህ ጋር አንድ ስተካ 0 ይሆናል። እዚህ ጋር አንድ ስተካ 0 ይሆናል። ስለዚህ ሲን አገኘኋት ማለት ነው አይደል? ከዛ በኋላ ደግሞ x + 2 አለ x + 2። ስለዚህ ይሄ 0 እንዲሆን x ላይ -2 ተካለው ማለት ነው። የዛኔ እነዚህ ይጠፉና ኤን አገኛለሁ። ያደረን ሁሉን መፈለግ እንችላለን ማለት ነው። እነዚህን ጥያቄዎች አይነት ለማግኘት ገበታ አካዳሚ ዩቲዩብ ቻናል ላይ በደንብ ታገኙታላችሁ። ከዚህም አይ ቲንክ በደንብ እንደገባችሁ ተስፋ እናደርጋለን። አብራችሁን ስለቆያችሁ እናመሰግናለን።